ድምጽህ እንዲስተካከል መጀመሪያ መዘመር፣ መሳሳት፣ መለማመድ፣ ማገልገል መጀመር አለብህ። የምትወዳቸው እንደ ምሳሌ የምታያቸው ታላላቅ ዘማሪዎችና የአምልኮ መሪዎች ሁሉ መጀመሪያ አካባቢ ድምጻቸው የማያምር ከቅኝት የሚንሸራተቱ ምት የማይጠብቁ የሚፈሩ ብዙ የሚሳሳቱ ሰዎች ነበሩ። እግዚአብሔርን በዝማሬ ማገልገል እፈልጋለሁ፣ ነገር ግን ድምፄ ገና ነው፣ አቅም የለኝም፣ በብዙ ነገር ተወጥሬያለሁ፣ ጊዜም የለኝም። ባይሆን ድምፄ ሲስተካከልና ጎበዝ ስሆን እጀምራለሁ። እንደዚህ እያልክ እግዚአብሔር በውስጥ ያስቀመጠውን ያንን ድንቅ የመዝሙር ስጦታ ደብቀዋል። ዛሬ እንደ ወንድም መሸፋፈኑን ትተን ፊት ለፊት እንድንነጋገር ነው በፊት የመጣሁት። ገና ነኝ ካልክ መቼም አትጀምርም። ምክንያቱም ሰው ፍጹም የሚሆንበት ትክክለኛ ቀን በሕይወቱ መቼም ቢሆን ሊመጣ አይችልም። ነገር ግን ዛሬውኑ ባለኝ አቅም እጀምራለሁ፣ እግዚአብሔር ደግሞ ይረዳኛል ካልክ ግን በየቀኑ ድክመትህን እያረምክ እግዚአብሔርም እየረዳ አቅምህንም እየገነባ በየደቂቃው እያደግክ ትሄዳለህ። አገልግሎት ደግሞ እንደዚህ ነው። ሰላም፣ እንኳን ወደዚህ ቪዲዮ በሰላም መጣችሁ። ዛሬ በቤተ ክርስቲያን አገልግሎት ውስጥ በግል የሚሆን በህብረት የመዘመርና እንዲሁም ሰዎችን በምስጋና ወደ እግዚአብሔር ፊት የመምራት ትልቅ ስጦታና ፍላጎት ያላቸው ነገር ግን አቅም የለኝም በሚሉ ሰበቦች ስጦታቸውን ቀብረው ስለተቀመጡ ሰዎች በሰፊው እንነጋገራለን። ዛሬ ይህንን ሰበብ ሰብረን የምንጥልበት 3 እውነቶችን አሳያቸዋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። በዚህ ቪዲዮ መጨረሻ ደግሞ በቤታችሁ የምትሰሯቸው ለድምጻችሁ የሚረዷችሁን የድምፅ ልምምዶች አሳያቸዋለሁ። አብራችሁን ቆዩ። ዛሬ ብዙ ሰዎች የዝማሬ ስጦታ በውስጣቸው እንዳለ ያውቃሉ። ነገር ግን በተለያዩ ምክንያቶች ላለማገልገል የተለያዩ ሰበቦችና ምክንያቶችን ይደረድራሉ። አንዳንዶቹ ምክንያቶች ስንመለከታቸው እውነተኛና አሳማኝ ይመስላሉ። ዛሬ ግን በዚህ ቪዲዮ እነዚህን ሐሳቦች ማወቅ ይኖርባቸዋል። እነዚህን ሐሳቦች ካወቃችሁ ምክንያቶቻችሁን ጥላችሁ ወደ አገልግሎታችሁ እንደምትገቡ አልጠራጠርም። የመጀመሪያውና ትልቁ እውነት ማንም ሰው ብቁ አይደለም። ማንም ሰው የተሟላ የበሰለና ፍጹም የሆነ የድምፅ ብቃት ይዞ ከእናቱ ማፀን አይወለድም። ዛሬ እንኳን በዩቲዩብና በተለያዩ ሶሻል ሚዲያዎች ላይ የምታያቸው በመዝሙራቸው በአምልኳቸው የሚባርኩ በታላላቅ መድረኮች ላይ ሲያገለግሉ በየቤተ ክርስቲያናት የምታያቸው የምታደንቃቸው የምትወዳቸው እንደ ምሳሌ የምታያቸው ታላላቅ ዘማሪዎችና የአምልኮ መሪዎች ሁሉ መጀመሪያ አካባቢ ድምፃቸው የማያምር ከቅኝት የሚንሸራተቱ ምት የማይጠብቁ የሚፈሩ ብዙ የሚሳሳቱ ሰዎች ነበሩ። እዚህ ደረጃ ላይ የደረሱት ግን ቁጭ ብለው በመጠባበቅ አይደለም። ምክንያቱስ ካልን ስጦታ በባህሪው ልክ እንደ ሰውነት ጡንቻ ነው። አንድ ሰው ጡንቻው እንዲያድግና እንዲጠነክር ከፈለገ ቤት ውስጥ ቁጭ ብሎ ጡንቻዬ ሲያድግ ወደ ጂም ይሄዳለሁ አይልም። መጀመሪያ ግን ደካማ ሆኖ እያለ ጂም ይገባል። ከባባድ የሆኑ ብረቶችን ያነሳል፣ ይደክማል፣ ይታገላል። ከዚያ በኋላ ነው ጡንቻው የሚገነባው። እና እዚህ ላይ ማሰብ ያለብን ትልቅ ነገር ድምፅም ልክ እንደዚሁ ነው። ድምፅህ እንዲስተካከል መጀመሪያ መዘመር፣ መሳሳት፣ መለማመድ፣ ማገልገል መጀመር አለብህ። ቁጭ ብለህ ድምፄ በአስማት ይስተካከላል ብትለው የሚለወጥ ነገር የለም። ድምፅህ የሚታዘዝልህና አቅም የሚያገኘው ስትሰራውና ስታሰራው ነው። እና ገና ነኝ የሚሉ ሐሳቦች ብዙ ጊዜ የትህትና ቢመስሉም ነገር ግን የፍርሃትና የስንፍናም መገለጫ ናቸው። ሁለተኛው ማወቅ ያለብን ትልቁ ነጥብ መዘመር ችሎታን ማሳየት አይደለም። ብዙዎች ገና ነኝ የሚሉበት ምክንያት ውስጣቸው ካለው ትልቅ የፍርሃት ስሜት የተነሳ ነው። ሰዎች ምን ይሉኛል፣ ድምፄ ባያምርስ፣ ብሳሳትስ የሚሉ ጥያቄዎች ውስጣቸውን ያናውጧቸዋል። እዚህ ጋር ነው ማስተዋልና በደንብ ልንረዳ ያለው ትልቅ እውነት ያለው። መዝሙር ወይም አምልኮ ሰዎችን የማዝናናት የማስደነቅ የማስባል ወይም ደግሞ የድምፃችንን ፐርፎርማንስ የምናሳይበት አገልግሎት አይደለም። መዝሙር ማለት ልብን ለእግዚአብሔር ማቅረብ ነው። አንተ መድረክ ላይ ስትቆም ወይም ስትዘምር ራስህንና ችሎታህን ልታሳይ ሳይሆን የእግዚአብሔርን ሕዝብ ከእግዚአብሔር ጋር ለማገናኘት የቆምክ እንደ ድልድይ ነህ። ትኩረትህ በሰዎች ላይ ከሆነ ሁልጊዜ ትፈራለህ። ትኩረትህ ግን ስጦታህን በሰጠህ ጌታ ላይ ከሆነ ከፍርሃትም ከየትኛውም ነገር ነፃ ትወጣለህ። ትልቁ መፍትሄ ደግሞ ይሄ ነው። ሶስተኛውና ዋነኛው ማወቅ ያለብህ ነገር የመለማመድ ቁርጠኝነት ነው። የገና ነኝ ፍርሃትን የምታሸንፈው ጀርባህን ሰጥተኸው በመሸሽ ሳይሆን ፊት ለፊት ተጋፍጠኸው ልምምድ ውስጥ ስትገባ ብቻ ነው። ይህንን ልምምድ ለማድረግ
የድምፅ ትምህርት ቤት ለመሄድ እኮ ገንዘብ የለኝም፣ ምንም አይነት ከፍዬ መማር አልችልም ብለህ ምክንያት አትስጥ። ምክንያቱም ዛሬ ቴክኖሎጂ በሩን ከፍቶልሃል። በእጅ ላይ ያለውን ስማርትፎን አንሳ። እሱ በጣም ትልቁ ትምህርት ቤትህ ነው። በዩቲዩብ ላይ በነፃ የምታገኛቸው እንደ ቮካል ኤክሰርሳይዝ ፎር ቢግነርስ የሚሉ ቪዲዮዎች፣ ሀሳቦችን ሰርች አድርገህ ብትመለከት ቁጥር ስፍር የሌላቸው አስተማሪ ቪዲዮዎችን ታገኛለህ። የሚያስፈልግህ ገንዘብ ሳይሆን በቀን ቢያንስ 15 ደቂቃ ሰጥተህ በቤት ውስጥ የመለማመድ ቁርጠኝነት ነው። እነዚህን የምታደርግ ከሆነ ሰበብህን ጥለህ እግዚአብሔር በውስጥ ያስቀምጠውን ያንን የዝማሬ ጸጋ አንስተህ በደንብ ማገልገል ትችላለህ። እዚህ ላይ ድምፅህን ለማሻሻል አልኩኝ እንጂ ለሌሎቹ መንፈሳዊ ነገሮች ደግሞ መንፈሳዊ የሆነ ዝግጅትና ልምምድ እንደሚያስፈልጋቸው አጽንኦት ለመስጠት እወዳለሁ። በመጨረሻ ደግሞ ለድምፃችሁ የሚረዷችሁ በቤታችሁ ውስጥ ልታደርጓቸው የምትችሏቸው 3 የድምፅ ልምምድ ወይም ቮካል ኤክሰርሳይዝ አይነቶችን ላሳያችሁ። እነዚህን የድምፅ ልምምድ ወይም የቮካል ኤክሰርሳይዝ አይነቶች በየቀኑ ለ10 ወይም ለ15 ደቂቃ ብትሰሯቸው በሳምንታት ውስጥ በድምፃችሁ ላይ የሚመጣውን ለውጥ ታያላችሁ። ወደ ልምምዳችን ንግባ። የመጀመሪያው ልምምድ የትንፋሽ ቁጥጥር ወይም ብሪዚንግ ኤክሰርሳይዝ ነው። አብዛኛው ሰው የሚዘምረው በጉሮሮ ነው። በጣም በሚያሳዝን ሁኔታ በጉሮሮ መዘመር ደግሞ ድምፅን የሚጎዳ ነገር ነው። በድምፅ አውታራችን ላይ ጫናን ስለሚፈጥር ማለት ነው። ይህንን ለማስተካከል ትንፋሽን በአፍንጫችን በጥልቀት ወደ ሆዳችን እናስገባለን ወይም በሆዳችን እንሞላለን። ከዚያ በኋላ ልክ የሚል እንደ እባብ ድምፅ ያለ ድምፅን በቀስታና በእኩል ፍጥነት ለረዥም ሰከንድ ማስወጣትን እንለማመዳለን ማለት ነው። ይህንን ልምምድ 5 ጊዜ አካባቢ ብንሰራው በየቀኑ በጣም የተሻሻለ የትንፋሽ ቁጥጥርና የአዘማመር መንገዳችንንም ሼፕ እያደረገልን ይሄዳል ማለት ነው። እንዴት አድርገን እንደምንሰራ ጥቂት ላሳያችሁ። እንደነገርኳችሁ አየርን በጥልቀት በአፍንጫችን እንስባለን። ከዛ በኋላ እንደነገርኳችሁ በእኩል ፍጥነት እያልን አየሩን ለረዥም ሰከንድ በሆዳችን የያዝነውን አየር እናስወጣለን ማለት ነው። አብረን እንስራ። ጨረስኩ። እንድገም። አየር አፍንጫችን በጥልቀት እንሳብ፣ እናስወጣ። ቀላል ልምምድ ነው፣ ግን በጣም ወሳኝና ጠቃሚ የሆነ የልምምድ አይነት ነው። ይህንን ኤክሰርሳይዝ በደንብ ደጋግማችሁ 5 እና 6 ጊዜ ብትሰሩት በጣም የሚያግዛችሁ ልምምድ ነው። ሁለተኛውን ልምምድ ደግሞ ሊፕ ትሪል ነው። ይሄ እንግዲህ በጣም ታዋቂው ልምምድ ነው። ከንፈራችንን በማላላት እንደ ሞተር ድምፅ እያሉ ድምፅን የማውጣት ልምምድ ነው። በጣም ወሳኝ የማይመስል ግን በጣም ጠቃሚ የሆነ የድምፅ ልምምድ አይነት ነው። ይሄ ልምምድ ደግሞ በጣም አስፈላጊና ጠቃሚ የሆነበት መንገድ ምንድን ነው መሰላችሁ? በጉሮሯችን ላይ ያለን ውጥረት በጣም ይቀንሳል። በጉሮሯችን ላይ ያለ ስትረስ፣ ጫና፣ እነዚህን በጣም ይቀንሳል። ድምፆችን በደንብ አድርገን ማለት እንድንችል የሚያግዘን የልምምድ አይነት ነው። ስለዚህ ይህንን ኤክሰርሳይዝ እንዴት አድርገን ነው የምንሰራው? ከንፈር ማርገብገባችንን በማለት ጫና መኖር የለበትም። በከንፈራችን ላይ ምንም አይደለም። ከንፈራችን ላላ ብሎ በጣም ሶፍትሊ ማለት አለብን እና ይህንን ከሎወር ቶን ወደ ሃየር ቶን ደርሶ መመለስ አይነት ልምምድ ማለት ነው። ለምሳሌ ኪ እንኳን ባንጠቀም ይህንን ነገር ውጥረትን በመቀነስ ድምፃችንን ማለማመድ እንችላለን ማለት ነው። ለምሳሌ ሎወር ቶን ከዚህ ተነሳው ማለት ነው ደርሼ የተመለስኩ ማለት ነው። አሁን ምንም አይነት ጫና በከንፈሬና በጉሮሮዬ ላይ መኖር የለበትም ማለት ነው። በጉልበት አይደለም ሊፕሮል ማረገው፣ በጣም ኃይለኛ ጉልበት አልጠቀምም። ስለዚህ በጣም ሶፍት በሆነ መልኩ ከሎወሩ ወደ ሃየሩ እመለሳለሁ እየደረስኩ ማለት ነው። ስለዚህ አብረን ሞክረው።
ነድገመው አያችሁታ በጣም ሶፍት ነው። ስለዚህ ይሄንን ደጋግመን ብንሰራው በጉሮሯችን ላይ ያለን ውጥረት ይቀንሳል። ጥሩ የድምጽም ልምምድ አይነት ነው ማለት ነው። ሶስተኛውና የመጨረሻው ልምምድ ደግሞ ሃሚንግ ነው። ሃሚንግ እንደሚታወቀው አፍን ዘግቶ የማለት ልምምድ ነው። ስለዚህ አፋችንን ገጥበን የድምፅ አውታራችን በጣም ቀለል ባለ የድምፅ ጉልበትና ቀለል ባለ አነስተኛ በሆነ ጫና በማይባል አይነት ጉልበት ምናዜምበት ማለት እንችላለን። በጣም ቀላል የማዜሚያ መንገድ ነው። ለዚህ ልምምድ በጣም ሊረዳችሁ ይችላል ብዬ የማስበው ምናልባት ኔክስት ከድምጾች ጋር በተገናኘ ሰራላችኋለሁ። ነገር ግን የአንድን የምትወዱትን መዝሙር ዜማ በመምረጥ እሱን ጀስት ማንጎራጎር ነው። ለምሳሌ አሁን እኔ በውስጥ አንድ መዝሙር የመጣልኝ እኔ የምፈልገው አንተን ነው የሚለውን መዝሙር በቃ ጀስት ምን ማድረግ ነው? በሃሚንግ ማንጎራጎር። እነዚህ ልምምዶች ደጋግመን በሰራን ቁጥር በድምፅ አውታራችን ላይ አነስተኛ የሆነ ጫና ስለሆነ የሚያድርበት የድምፅ አውታራችን ጠንካራ የሆነ ይሄዳል። እንደ ዋርም አፕ ኤክሰርሳይስም የሚረዳ በጣም ጠቃሚ ነገር ስለሆነ የድምፅ አውታራችን ዘና እንዲል ሪላክስ እንዲያደርግ ይረዳናል ማለት ነው። ስለዚህ የድምፅ አውታራችንም እረፍት እንዲያገኝ እንዲስተካከል የሚረዳው የድምፅ የልምምድ አይነት ነው። በደንብ ይጠቅማቸዋል ብዬ አስባለሁ። ዛሬ እንግዲህ በስተመጨረሻ ሰበቡን ማቅረብ እዚህ ላይ ማቆም ይኖርብናል ማለት ነው። ያንን በፍርሃትና በምክንያት የደበቅከውን ስጦታ ዛሬውኑ ለመግለጥ ወስን። ስጦታህን አንሳ። አሁን መለማመድ ጀምር። እግዚአብሔር ስጦታውን የሰጠ በምክንያት እንድትቀብረውና ምክንያት እያቀረብክ ከዚያ ነገር እንድትሸሽ ሳይሆን እንድታበዛውና እንድታገለግልበትም ጭምር ነው። ስለዚህ ሰበብ ይብቃል። አሁኑኑ እንጀምር። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁ እንዳትረሱ። እንዲሁም ድምፃቸው ገና እንደሆነ ለሚያስቡ ለማገልገልም በድምፃቸው አቅጣጫ ምክንያት ለሚያቀርቡ ጓደኞቻችሁ ይህን ቪዲዮ ሼር አድርጉላቸው። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።